ግብፅ በመጽሐፍ ቅዱስ ውስጥ ከ570 ጊዜ በላይ ተጠቅሳለች። በዘመነ ብሉይ በጣዖት አምልኮቷና በጥንታዊ የሥልጣኔ ጥበቧ ትታወቃለች። የነገሥታቷ ጭካኔ፣ በእስራኤላውያን ስደተኞች ያደረሰችው መከራና ሥቃይ ታሪኳ በስፋት በኦሪት መጻሕፍት በዝርዝር ተቀምጧል። እስራኤላውያንን ለነገሥታቷ መቀበሪያ ፒራሚድ በደማቸው እንዲገነቡ ያደረገች፣ ይህ ጭካኔዋም በእግዚአብሔር ፊት ደርሶ በታላላቅ መቅሰፍቶች ሕዝበ እስራኤልን ከባርነት ነፃ እንድታወጣ የተደረገች እንቢተኛ ሀገር ናት። ከክርስቶስ ልደት በኋላም ቅዱሳን ቤተሰቦች ከሄሮድስ ሸሽተው የተሰደዱባት፣ በኋላም በዘመነ ሐዋርያት ወንጌል ተሰብኮ ወደ ክርስትና እምነት የተመለሰችና ታላላቅ የቤተ ክርስቲያን አባቶችን ያፈራች፣ ለገዳማዊ ሕይወትና ለምናኔ ሥርዓት የመጀመሪያዋ ለመሆን የበቃች ሀገር ናት። ክርስትና እምነትን አጽንታ በመያዝ በፈተና ጽናትና በተጋድሎ ብዛት ብዙ የቤተ ክርስቲያን ከዋክብትን የወለደች ለቤተ ክርስቲያን የጽናት ተምሳሌት ናት። በዚህም በክርስትና እምነት ታሪክ ውስጥ ደማቅ ታሪክ ካላቸው ሀገራት መካከል አንዷ ያደርጋታል። የክርስትና እምነት ወደ ግብፅ የገባው በመጀመሪያው መቶ ክፍለ ዘመን በ49 ዓመተ ምህረት ገደማ በወንጌላዊው በቅዱስ ማርቆስ አማካኝነት ነው። ቅዱሳን ሐዋርያት የክርስቶስን ወንጌል ለመስበክ ሲጣጣሩ ግብፅ ለወንጌላዊው ለቅዱስ ማርቆስ ደረሰው። ስለዚህም የመጀመሪያ ስብከቱን ለማድረግ ወደ ግብፅ እስክንድሪያ ጉዞውን አቀና። ረጅም የእግር ጉዞ ካደረገ በኋላ እስክንድሪያ ሲደርስ የእግሩ ጫማ ይቆረጥና ጫማውን ለማሰፋት ወደ አንድ አናንያስ ወደ ተባለ ጫማ ሰፊ ሄዶ የተቆረጠ ጫማውን እንዲሰፋለት ይሰጠዋል። ጫማ ሰፊውም የወንጌላዊው ማርቆስን ጫማ ተቀብሎ ለመስፋት ሲሞክር መርፌው እጁን ይወጋውና ከሕመሙ የተነሳ አንድ አምላክ ብሎ ይጮኻል። ቅዱስ ማርቆስም በሚያስደንቅ ተአምር የጫማ ሰፊውን እጅ ፈውሰዋል። ከዛም ስለ እውነተኛው አንድ አምላክ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነተኛ አምላክነት፣ እውነተኛ ጌትነት ይሰብከዋል። በወንጌላዊው ስብከት የተማረከው ጫማ ሰፊ የክርስቶስን እውነተኛ አምላክነት ተቀብሎ በማመን እርሱና ቤተሰቦቹ ክርስትናን ይቀበላሉ። ወንጌላዊውንም ወደ ቤታቸው ይወስዱትና በቤታቸው ያሳርፉታል። በዚህም ይህ የጫማ ሰፊው ቤተሰብ የግብፅ ቤተ ክርስቲያን ለመመስረት የመጀመሪያዎቹ ለመሆን በቁ። ቤታቸውንም የክርስቲያኖች መሰብሰቢያ አደረጉት። በግብፅ በአንድ ጫማ ሰፊ ቤት የጀመረው የክርስትና እምነት ዛሬም በሚሊዮን ለሚቆጠሩ ተከታዮች ወዳሉት ታላቅ የኮፕቲክ ቤተ ክርስቲያን አደገ። ቅዱስ ማርቆስም የመጀመሪያው የኮፕቲክ ቤተ ክርስቲያን ፓትርያርክ በመሆን መንበሩን በእስክንድርያ መሠረተ። መጠሪያውም መንበረ ማርቆስ ዘእስክንድርያ እየተባለ ለመጠራት እንዲበቃ አደረገው። ቅዱስ ማርቆስ አገልግሎቱና ስብከቱን አጠናቆ በሰማዕትነት ካረፈ በኋላ ሥርዓተ ክህነቱ ቀጥሎ እስክንድርያ መንበርም ለ1000 ዘመን ካገለገለ በኋላ በ1047 ዓመተ ምህረት ወደ ካይሮ ከተማ ተዛውሯል። በግብፅ ርዕሰ ከተማ በካይሮ ከ1047 ጀምሮ እስካሁን ድረስ 6 ቅዱሳን መካናት ለመንበረ ፓትርያርክነት ያገለገሉ ሲሆን በአሁን ሰዓት አባሲያ የሚገኘው የቅዱስ ማርቆስ ካቴድራል የፓትርያርኩ መቀመጫ ሆኖ እያገለገለ ይገኛል። አባሲያ የሚገኘው የቅዱስ ማርቆስ ካቴድራል 2 መጠሪያ ስሞች ያሉት ሲሆን አንደኛው መንበረ ፓትርያርክ ቅዱስ ማርቆስ ካቴድራል ይባላል። ሁለተኛው ደግሞ የቅዱስ አባ ሮይስ ገዳም በመባል ይታወቃል። ጥንተ ታሪኩ እንደሚያስረዳን በ969 ዓመተ ምህረት በመሬት ለውጥ ለቅብጥ ቤተ ክርስቲያን የተሰጠና በዘመኑ 10 አብያተ ክርስቲያናት ተሰርተውበት እንደነበር፣ በኋላ ግን በ13ኛው መቶ ክፍለ ዘመን አክራሪ የእስልምና ወራሪዎች አብያተ ክርስቲያናትን አፍርሰዋቸው እንደነበር፣ በኋላም በንጉሡ ዘመን ልጅ 2 አብያተ ክርስቲያናት እንዲሰሩ ተደርጓል።
በ14ኛው መቶ ክፍለ ዘመን አንድ አባሮይስ የተባለ ባህታዊ መናኝ በዚህ መጥተው የብሕትውና ኑሮ ይጀምራሉ። ቅዱሱ ባህታዊ አባሮይስ ሕሙማንን እየፈወሱ የተጋዙ ጳጳሳትን እያገዙና መጻእያትን እየተናገሩ ከተጋደሉ በኋላ በበዓታቸው አርፈው ተቀብረዋል። ስለዚህ በብዙ መዛግብት የአባሮይስ ገዳም እየተባለ በስማቸው ይጠራል። የአባሮይስ ባህትና ተረፈ አጽማቸው በዚህ በአባሲያ በሚገኘው በቅዱስ ማርቆስ ካቴድራል ውስጥ ይገኛል። ወደ ካቴድራሉ ሲገቡ ፊት ለፊት የሚታየው ትንሽ ቤተ መቅደስ የአባሮይስ በዓት ሲሆን እስከ ዛሬ ድረስ ጥንታዊነቱን እንደጠበቀ ይገኛል። ትልቁና ዋናው ካቴድራል በብፁዕ ወቅዱስ አቡነ ቄርሎስ ስድስተኛና በገማል አብደልናስር በ965 ዓ.ም የመሠረት ድንጋይ ተቀምጦ ግንባታው በ969 ዓ.ም ተጠናቆ ለአገልግሎት በቅቷል። በዚህ በምርቃቱ ወቅትም ብዙ የክብር እንግዶች የተገኙ ሲሆን ከእነዚህ መካከል ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ አንዱ ናቸው። ቤተ መቅደሱ 100 ሜትር ርዝመትና 36 ሜትር ስፋት ያለው ሲሆን 5000 ሰዎችን የማስተናገድ አቅም አለው። ከዚህም በአፍሪካ ከሚገኙ ታላላቅ አብያተ ክርስቲያናት መካከል አንዱ እንዲሆን አስችሎታል። በካቴድራሉ ቅጥር ግቢ የቅዱስ ማርቆስ መካነ መቃብር፣ የቅዱስ አትናቴዎስ መካነ መቃብር፣ የቅዱስ አባሮይስ መካነ መቃብር፣ የቅዱስ ጴጥሮስ ወቅዱስ ጳውሎስ ቤተ ክርስቲያን ቤተ መቅደስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመርሶ ሕይወት መድኃኔ ዓለም ቤተ መቅደስና የሰማዕታት መዘክር ይገኙበታል። ይህ ቤተ መቅደስ የሐዋርያት እምነት፣ የዘመናት ፈተናና ጽናት የተጋድሎ ምልክት ነው።